በስተመጨረሻ ካሊድ ስለ እናትህ በአጭሩ ምን አይነት ሰው ነበረችና ምን ነበረ ከእናንተ የምትፈልገው? እና ስለ እናትህ ትንሽ ነገር በለን። እናቴ ከኔ የምትፈልገው ትልቅ ቦታ እንድደርስ ነበረ። እናም እሷ ለኔ ጥሩ እናት ነበረች። እናም ፈጣሪ ጸሎት አድርጌ ፈጣሪ ይማራትና ማለት ነው። እኔ በቃ እሷን በሞቱን ትንሽ ተጸጽቻለሁ። እኔ በቃ ሌላ የምለው ነገር የለም። አመሰግናለሁ ማለት ነው። ልጅ በልጅ አይምሮ እናቱን አጥቶ ሄዶ ፈተና ላይ መቀመጥ ማለት ትልቅ አስተዋይነትና ትልቅ የነፍስ አቅም ይጠይቃልና ወንድማችን ካሊድ ዛሬ አግኝቼ በማጽናናቴ እኔም የተሰማኝን ልባዊ ክብር በዚህ ሰዓት ለካሊድ ልነግርህ እወዳለሁ። እሺ፣ በጣም ጎበዝ ልጅ ነህ። ኢትዮጵያ ሕዝብ በጣም ነው በአንተ የተደነቀው። የእናትህን አደራ ለማሳካት ያን በሚያክል ከባድ ሁኔታ ውስጥ ፈተናህን አክብረ ሄደህ ተፈትነ የእሷንም አደራ ስለተወጣህ በዚህ ሰዓት ልነግርህ የምፈልገው ነገር ኢትዮጵያ ሕዝብ በአንተ በጣም ኮርቷል። ብዙ ሰው ደግሞ አሁንም አንተን ማገዝ ከጎን መቆም ይፈልጋል። ከዚህ በላይም ደግሞ ትልቅ ደረጃ ደርሰህ እናያለን። እሺ፣ በርታ። ቴንኪው፣ በጣም እናመሰግናለን ቤተሰብ።